English exam, prepare to exit exam. Scarcely dash home when it start to rain heavily. A. I had left. B. Had I left. C. I left. D. Did I leave? ከቤት ከወጣ በኋላ ከፍተኛ ዝናብ መዝነቡን ጀመረ ስንል የትኛው ይሆናል? ከቤት ከወጣ በኋላ ከፍተኛ ዝናብ መዝነቡን ጀመረ። B. had I left. scarcely በሐረግ መጀመር ላይ ሲመጣ የቃላት ቀደም ተከተል ማለፍ ወይም ኢንቨርሽን ያስፈልጋል። እንደ no sooner, scarcely፣ seldom እና የመሳሰሉት ከፓስት ፐርፌክት had ፕላስ ፓስት ፓርቲሲፕል ጋር ይጠቀማል። ስለዚህ B. had I left የሚለው ይሆናል። ከቤት ከወጣ በኋላ ከፍተኛ ዝናብ መዝነቡን ጀመረ ስንል B. had left. Correct answer B ነው። If only dash. If only I dash more time to prepare for the entrance exam. If only I dash more time to prepare for the entrance exam. A. have. B. had. C. would have. D. had. ለመግቢያ ፈተና ለመዘጋጀት ተጨማሪ ጊዜ በኖረኝ ኖሮ ለኢንትራንስ ፈተና ወይም ለመግቢያ ፈተና ለመዘጋጀት ተጨማሪ ጊዜ በኖረኝ ኖሮ እያለ ነው። አሁን የሰውዬ አልፎበታል። ጊዜ አሁን የለም፣ ተፈትኖ አልፏል። ስለዚህ ለመግቢያ ፈተና ለኢንትራንስ ኤግዛም ለመዘጋጀት ተጨማሪ ጊዜ በኖረኝ ኖሮ አሁን የሰውዬ አልፎበታል፣ ጊዜ የለውም። አሁን ተጨማሪ ጊዜ የለውም። ዲ had. ኢፍ ኦንሊ በማለፍ ጊዜ ላይ ያተኮረ አለመተማመንን ለመግለጽ ከፓስት ፐርፌክት had ፕላስ ፓስት ፓርቲሲፕል ጋር ይጠቀማል። ይህ ነገር ደግሞ ምንድነው? አልተከናወነም ማለት ነው። ስለዚህ ለመግቢያ ፈተና ለመዘጋጀት ተጨማሪ ጊዜ በኖረኝ ኖሮ ያለ ስለሆነ ምክንያቱም ይሄ ሰውዬ አልተከናወነም፣ ምክንያቱም ጊዜ የለውም፣ አላገኘም። የለዛ ፈተና ለኢንትራንስ ፈተና የሚዘጋጅበት ጊዜ አላገኘም። ስለዚህ ኮሬክት አንሰር ዲ ነው። had. A large percentage of the students pass the qualifying test. A large percentage of the students dash pass the qualifying tests. A. has. B. have. C. is. D. was. ከፍተኛ ፐርሰንቴጅ ወይም ከፍተኛ መቶኛ ያላቸው ተማሪዎች የማጠናቀቂያ ፈተና አልፈዋል። ስለዚህ ኮሬክት አንሰር የትኛው ነው? ቢ have ነው። A large percentage of students የሚለው ሐረግ ብዙ ግለሰቦች እንደ ስብስብ ይመለከታል። A large of percentage of students የሚለው ሐረግ ብዙ ግለሰቦች እንደ ስብስብ ይመለከታል። ስለዚህ አብዛኛው ጊዜ have እንጠቀማለን። ከፍተኛ መቶኛ ያላቸው ተማሪዎች ማጠናቀቂያ ፈተና አልፈዋል ስንል have ነው። ስለዚህ a large of students ስለሚያሳይ have እንጠቀማለን። ስለዚህ correct answer B ነው። Only after several attempts dash to solve the complex physics problems. A. he succeeded. B. did he succeed. C. succeed he. D. he did succeed.